ውድና የተከበራችሁ ተመልካቾቻችን ዛሬ በአንድ ርዕስ ተመልሰናል። አይሾ ስፒድ ኢትዮጵያ ውስጥ ገብቷል። በዚህም በጣም ብዙ ሰው ደማቅ አቀባበል እየተደረገለት ይገኛል። አዎ የኢትዮጵያን ባንዲራ ይዞ ፈረስ ጋልቦ ያልሆነው የለም ኢትዮጵያ ውስጥ። አዎ አሁን እንደምትመለከቱት ፈረስ ላይ ቁጭ ብሎ የኢትዮጵያን ባንዲራ ይዞ ይገኛል። አይሾ ስፒድ በጣም በብዙ አገሮች ቱር ያደረገ ሰው ነው። በጣም ብዙ ኢንፍሉዌንሰር አለው፣ ብዙ ሰብስክራይበር አለው፣ ብዙ ቪው የሚያገኝ ሰው እና ኢትዮጵያን በደንብ ያስተዋውቃል ብለን እናስባለን። እንግዲህ መልካም ቆይታ እንዲሆነት የተመኘን ከቪዲዮ ጋር አብረን ቆይ እስከ መጨረሻው ድረስ አብራችሁን ቆዩ። ዛሬ ነው ይህ ቪዲዮ የተሰማው እና ይህ ቪዲዮ አብረን እንመለከታለን። እስከ መጨረሻው ድረስ ላይቭ ነው። አሁን እየተመለከት የነበረው ነው። እኔ ማሳያችሁ ባጭሩ አሳያችኋለሁ ኢትዮጵያ ውስጥ እንዴት ቱር እያደረገ እንደነበረ። ላመለጣችሁ ሰዎች እንግዲህ አሁን የምትመለከቱት ይሆናል ማለት ነው። ያው እዚህ ጋር የምትመለከቱት በጣም ብዙ ሰዎች አይሾ ስፒድን ለመመልከት መጥተዋል። ናም ጋርዶች መሀል ላይ ሆና እየሄደ ይገኛል። በጣም የሚገርም አቀባበል የተደረገለት ነው። እንግዲህ ብዙ ሰዎች የባህል ልብስ ለብሰን እንቀበለው እያሉም ነበረ እና የባህል ልብስ ለብሰው ይቀበሉት ሲሆን የሚለውን አብረን እናያለን። ፏ ብልጭ ድምቅ ብለው እንደሚቀበሉ ተስፋ እናደርጋለን። እንግዲህ እንደምትመለከቱት አይሾ ስፒድ እና የቱሪዝም ሚኒስትር አብረው ተገናኝተዋል። አዎ ጦር ተሰጠው ጋሻ የሚገርም ኢትዮጵያዊ ባህላችንን የሚያስተዋውቅልን እንደሚሆን ተስፋ አደርጋለሁ። አዎ ልብስ እያለበሰች ነው። የተዋጊዎችን በድሮ ጊዜ የተዋጉበት ልብስ አዎ የጀግና አቋም ያለው ይመስላል እንዲህ ሲለብስ ሲታይ። እንግዲህ እንደምትመለከቱት አጠገቤ ሆኜ እዛው ማሳያችሁ አዎ አሪፍ የጀግና ልብስ ነው እየለበሰ ያለው የቱሪዝም ሚኒስትር። ኮፍያ ማርጋለታለች። የሚገርም አቀባበል ነው የተደረገለት። እዚህ ጋር እንደምትመለከቱት የኢትዮጵያን ጀግንነት ምን ያህል ጀግና እንደሆኑ በፉከራ እያሳዩት ይገኛሉ እና እሱም በጣም ስሜታዊ ሆኗል። ከእነሱ ጋር ዘራፍ እያለ የሚገኝ ይሆናል እና በጣም ሞቅ ያለ ነው። አዎ አይዞን ጀግና እያለ በጣም ብዙ ጀግንነቶችን እየፎከሩ ይገኛሉ። እሱም ግን ያው እብደቱ እንደቀጠለ ነው። እንዳበደ አይሰማቸውም። አይዞን እያለ ይገኛል። እንዳይጋደሉ እየፈራን ነው። እንግዲህ ከዛ ጦርና ጋሻውን ይዞ ልብሱን ለብሶ እንግዲህ እየሄደ ይገኛል። ወደ አዲስ አበባ ይበቃኛል። እንዴ መጨረሻውን አታወራም እንዴ? ቀጣይ ቪዲዮ ይዤላችሁ መለሳለሁ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ።